እሺ የመድፈኛው ቤተሰብ ሃንግማንን በለመድነው ሜዳችን 3-2 አስቀየም ነው። ይሄ የማክዶናልድስ ሊግ ማናጀር ቀላል ጌም አለብኝ ሲል ምን አስቦ ነው? ቻርልስተን ዩናይትድ ራሱ ተሳስቶ ነው የቀለለህ እኮ ማክዶናልድስ ሊግ መሰለ እንዴ? ገርናቾን ተማምነህ መሆን አለበት። እርግጠኛ ነኝ ገርናቾን ባትተማመን ኖሮ እንደዚህ አትልም ነበር። ኦራ ፋርም እያደረግሽ ገና በመጀመሪያ ጨዋታሽ ምን ሆነሽ ነው? የሊጉን ቤስት ቡድን እኮ እየገጠምሽ ያለሽው እንዴ? ገባር እንዴ? ምን አስበህ ነው? የአርሴ ቤተሰብ ረክታል አልረካም። እኔ ብዙ አልደነቀኝም እኮ ምክንያቱም በየአመቱ ነው ሃንግማን የምንለጥፈው። በየአመቱ ሆም አዌይ ፋራዌ እየለጠፍ ነው። ሪስ ጄምስ ስለሌለ፣ ካይሴዶ ስለሌለ፣ ፓልመር ስለሌለ ምናምን ብሎ ይደርደግ። እነዚህ ሰዎች 4 ዓመት የሉም እንዴ? አልገባኝም። ሁሌ እኮ ነው የምለጠልጥ። በሜዳ ደግሞ ሲሆን 7 ዓመት በሜዳ አቻ አርሰናል። መቼ ነው ቸልሲ ደብሊው የሚባለው? ሲጀመር ፓልመር ስለሚፈራ ነው። ፓልመር ከኛ ጋር ተጫውቶ አያውቅም። ሁሌ ነው የሚቀጣው፣ ሁሌ ይቀጣዋል። ፓልመር ኖውስ ሺኖውስ ገባሽ አይደል? እኛና ማን ሲቲ ታይትል ሬስ ላይ ነን። 2 ጌም መዳከም ምናምን ነገር አንፈልግማ። ሰከንድ ሊግ ላይ ኤሚሬትስ ላይ ማን ከፈለኩ 5-0 ታውቂዋለሽ አቅማችንን። ከፈለግን ደግሞ ማን ነው አርቴታ 8 ተከላካይ ያስገባና 0-0 ዞሮ ማን ነው ኤነርጂ የሌለው ጨዋታ ነው የምናደርገው። ወደድሽም ጠላሽም 5-0 ግን እንዳላሸንፍሽ። ከሰከንድ ሊጉ በፊትና በኋላ ያለው ጨዋታ ቀላል ጨዋታ እንዳይሆንና አንቺን ለመግረፍ እንዳልገባ ልትፈሪ ይገባል። አለቃሽ ነኝ። እሱስ ብሎ ነበር። ጨዋታው ቀላል ነው፣ ከሜዳው ሲገባው የሆነው ሌላ ነው። ትልቁ ተጋድሎ ኤምሬትስ ነው ያለው። ያም ይሄም ሲያማው አያገባም ብሎ በአሲስትና በጎል መጣ ተጋግሎ። ቼላው ላይ ታየ የቪክተር ተጋድሎ። ነርስ ያ ፓስታ እግር አገዳ አቋም መቶ ሰላም የነበረውን ጨዋታ በጥብጦ የመጨረሻውን ደቂቃ እንድንጨነቅ አድርጎን ቢሆንም ግን አሸንፈን ወጥተናል ማለት ነው። በዚህ ጨዋታ ግን ምን ያክል ቀብጠሻል ካላችሁኝ ማለት ነው ፎፋናና ቻሎባ በቃ የሆነ ኦንጎል ፈልጌ ነበር። በቃ እንዲቀብረር ብዬ በቃ ዙቢ ካገባው በኋላ ማለት ዝም ብለው አንድ ኦንጎል ምናምን ብዬ ተንቀባረሬ ነበር። እድሜ ለዛ ድሮም የዛ ሰፈር ልጅ ሆኖ ምንም ጤንነት የለውም ገብቶ ድምጥ ማጡን አጠፋው። በቃ ጨዋታው እንዲጋጋል አደረገው። ለማንኛውም ይሄ እንደተጋጋለ እንደዚህ እንደደራ እንዳማረበት ይሄ ጨዋታ ወደኛ ሜዳ ወደ ኤምሬትስ ሄዷል ማለት ነው። እዛ ላይ ደግሞ ሌላ 3 ነጥብ ይዘን አረጋግጠን ወደ ዋንጫ እናልፋለን ማለት ነው። ገነርሰ እንዳፈሩ ቀጣይ ላይ ደግሞ ድምጥ ማጡ ነው የሚጠፋው። በነገራችን ላይ ቼልሲ አጥቂ ያስገብቶ ነበር መጀመሪያ ላይ ጋይስ። ማን በሉት ማን አላውቅም። የሆነ ግልጅ ግን ገብቶ ነበር። አይቻልም እንዴ? ሁሌ ሰው ማድከም አይቻልም እንዴ? አንጩት አይቻልም። ጋርናቾ እዛ ያገባል፣ ሳንቼዝ እዚህ ያገባብናል። ጎበዝ ምንድነው ችግሩ? ሳንቼዝ ዛሬ ለምንድነው ቢያንስ ቀይ ለብሶ እንድንለየው እንኳን ያልፈቀደልን? ቢያንስ ቀይ ለብሶ አይገባም እንድንለየው? ምን አባቱ ሲሰራ ነበር ዛሬ? የሰው ልጅ አንዴ ይሳሳት ሁለቴ ያገባብናል። ቅስሜን የሰባበረው እኔ ደግሞ ከነዚህ ሰዎች ጋር ሁሌ ስንጫወት ወይ ስህተት ያጣን ወይ ቀይ ካርድ ያጣን ወይ እኔ የሆነ መዘዘኛ ቲም አለ ከኛ ጋር የሆነ ችግር ያለበት ይሄ ጭራሽ ዛሬ እኛን ሲቀርበን ሁሉም ተመልሷል። ሁሉም ማን የተጎዳ ደጋፊ ራሱ ካላቸው ደጋፊዎቹ ተመልሷል እንዴ! ይሁት እስኪ በምን እንደተጫወትን በአካዳሚ ተጫዋች ቤንች የለም ያለ ቤንች ማለት ቢያንስ በሜዳችን እኮ በፊት አቻን ነው ቢያንስ ማለት ሊያም ሮዚነር ምንድነው ያደረከን? እኔ በአንተም እንዳልፈርድ ስኳድ እኮ ባዶ ምን ላድርግ? ኤኒዌይስ የተፈጠረው ተፈጥሯል። በአንድ ጎል ነው የተበለጥነው። መቀልበስ የምንችለው ነው። ቀጣይ በፉል ስኳዴ ኤሚሬትስ መጣል በድፍረት ይመቻችሁ። ጀማው እነዚህ ቶተንሃም፣ ቼልሲ ምናምን የሚባሉት እነዚህ ቅራቅንቦ የለንደን ደርቢ ነን የሚሉት ቅራቅንቦ የመጨረሻ ቆሻሻ የሚባሉ ቡድኖች አርሰናል ፊት ላይ ሲቆሙ ቅዘን በቅዘን ደግሞ አይመራቸውም። ጭራሽ ምንም አይነት ርራይ አሳያቸውም። ቶተንሃም ወዳቂ ልከስክሱ ተወስቷል። ዝም ብላ የምታስቆለት የአርሰናል ደርቢ ነን የምትላት ቼልሲም ያው ናት። ብቻ አርሰናል እጅ ላይ አትውደቁ። ቀጥቀጥ አድርጎ ለጥፎ የሚልክ
አሰልጣኙ ቀዘነ በቃ ፈጠነ እንደ ህፃን ልጅ ቅዘን ፈጠነ ዛሬ አርሰናል ፈጠናት በቃ አስገብቶ ፈጠናት የሚገርም ሴት ፒስ ማለት እኮ በቃ የሚገርም ታክቲክ እኮ ነው በቃ የሚገርም ኬሚስትሪ እርሚ ልክን ማፈተው በቃ እርሚ ልክን ማፈተው የሚገርም ሴት ፒስ አርሰናል እኮ ይለያል የእውነት የሚገርም የውድድር ዓመት አርሰናል አሁን አላለቀም ጨዋታው ኤምሬትስ ላይ ይሄን ይገባል የቼልሲው አሰልጣኝ ሰክሳ ነበር አሉ ከጨዋታ በፊት አሁን ውጪና አፍልቼ ነበር ዛሬ እንደውም ተመስገን ጋይስ በቃ የምር እኔ ራሱ ደስ አለኝ በቃ አውሬው አገባ በቃ አውሬው በግድም ቢሆን አገባ ይሄንን ቪዲዮ ላለመስራት ከራሴ ጋር ትልቅ ትግል ውስጥ ነበር ግን ለምን ስቃጠል አድራለሁ ተንፍሼው ልገላገል ብዬ ነው ምሰራው በቃ ቼልሲ ካራቦ ካፕ ተጫወተ አርሰናል ፕሪሚየር ሊግ ተጫወተ የፕሪሚየር ሊግ ቋሚ 11ን ከኬፓና ከዋይት ውጪ ይዞ ነው የገባው በቃ አርሰናል የኛው ጉድ ግን ሸወዱት ካራቦ ካፕ ብለውት ይሄው ኦቨር ቤንች ናቸው በቃ የሉም ቤንች ላይ ራሱ ጀምስ የለም እንደገና ፓልመር የለም ዴላፕ ያ ጅሉ ዴላፕ እንኳን ዛሬ እኮ ናፈቀን ይሄ ጉዩ የሚባል እኔ መሽኳስ ተጫዋች እንደሆነ እማላቀው ተጫዋች ገብቶ ለአርሰናል አስቡት እንግዲህ ለአርሰናል ከነ ጋብሪኤልና ሳሊባ ጋር ወይ ፈጣሪ ይሄንን ጨዋታ ማለት ነው ቢያንስ ለጋርናቾ ሲሉ 1 ነጥብ ይዞ ያወጡ እሱ እኮ ከምንም ነው 2 ጎል ያስቆጠረው በቃ ከምንም እስከዛሬ ሲያቃጥለን ነበር መካስ የሚችልበት ጨዋታ ነበር በቃ 2 ጎል አስቆጠረ ከዚህ በላይ ምን ያርገንሽ ነገር ግን ቀጣይም ቢሆን ይሄንን ጨዋታ ተቆጣጥረን አሸንፈን ማለፍ የምንችልበት ጨዋታ ነው በጥንቃቄ ከተጫወትን አሰልጣኙ ካልቀለደ ማለት ነው ቋሚ 11ን ይዞ መግባት ከቻለ ይሄ ጨዋታ አይከብደንም በቃ እነሱ ምናልባት ሜዳ አድቫንቴጅ ምናምን አላቸው ግን ችግር የለም እኛ በቡድናችን ግን ተስፋ አንቆርጥም ባሻይ ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ ቆይ ከኛ ጎራ አንድ ፍሬው የሚሰራ አንድ ቋጣሪ የለም እንዴ የፍሬው ፊውዝ ያልተቃጠለ አንድ ቋጣሪ ጭራሽ ፎቀሬ ሻግላ ሞተናል እንዴ ምን እየሰራን ነው ኧረ ወያኔ ከእንቁላሉ ነው ማስቀረት አለብን ነገደ ሻምፒዮንስ እኮ አይመለስልን ኧረ ከእንቁላሉ ነው ጀማ ከአርሰናል 3 ቼላው 2 የተረዳናቸው 5 ነገሮች የመጀመሪያው ቪክቶር ጂዛሪ በቃ እንደዚህ አይነት ነው የምንፈልገው እኛ በቃ እንደዚህ እንዲያደርግ ነው የምንፈልገው ዛሬ ጎል ማለት አሲስት ማድረግ ችሏል ጨዋታው ላይ በቃ ላይቭሊ ነበረ ከተከላካዮች ጋር እየተጋጨ ነበር ስራ መስራት ያለበት ሳለ እየሰራ ነበር እያስጨነቃቸው ነበር በአጠቃላይ በጣም ደስ የሚል ፐርፎርማንስ ነው ከሱ ያየሁት ሁለተኛ የተረዳውን ነገር ቤኒ ብላንኮ አልሞተም አለ ኮርና የግላችን ነው ከተሻማ አንድ መግባቱ አይቀርም ጋብሪኤል ይሰራተ ራሱ ነው እንጂ ጨዋታውን ገለው ነበር ብቻ ማለት ነው ዋይት ዛሬ የሚገርም ነበር ሁለተኛ ኳስ አሲስት ማድረግ ችሏል አንድ ጎል ካስቆጠረው በኋላ በዛ በቀኝ መስመሩ በቃ ከቲምበር አንድ ጨመርልኝ ያቺ ክሮስ ነበርች ዋይት በተደጋጋሚ ኦቨርላፕ እያደረገ ነፍሳቸው በሱ በኩል እኮ አላጠቁም ሲጀምር በቲምበር በኩል ነው ሲያጠቁ ነበር ዛሬ የሚገርም ፐርፎርማንስ ከዋይትም ሶስተኛ የተረዳ አርቴታ ዘየደ ነው ከመራም በኋላ ማን የኦዴ ኳስ ተቀምጣ ኳስ ከተቆጠረብን በኋላ ትክክለኛ ቅያሬዎች ትክክለኛ ሰዓት ነው ያረጋ የነበረው ዙቢ ጎል ማስቆጠሯ በጣም ጸድ ሆኖሳል ነገር ግን ሜሪኖ ቅያሬ ጨዋታውን ኮንትሮል እንድናረገው ነው ያረገን የነበረው በቃ ትክክለኛ ኳሶችን ነበር የሚያቀብለኝ ነበር ለጊዮኬሬስ አሲስት ያደረገውን ኳስም ቀድሞ ይሰጥ የነበረው ሜሪኖ ነበር በቃ ኳሱ መስራ ኮንትሮል እየተጫወተ ምናምን ነገር ላይ ነበረው ሜሪኖ እስከ ጨዋታው መጨረሻ ድረስ በጣም የተመቸኝ ሰብስቲቱሽን አራተኛ የተረዳ ነው ኢቼ ጎቆ መረቀማ ሁሌ እንደዚህ እንዲጮህ ነው ፈልገው ይሄ መከላከሉ ምናምን ነገር ሁሉ ጊዜ ምንም የተለየ ነገር የለውም ነገር ግን ፎርዋርድ ፓስ ይጥል የነበራቸው ነገሮች ዛሬ አይታችኋል ድሪብል እያለፋቸው የነበረው ነገር አይታችኋል ዳይቨርዥን እየፈጠረባቸው ነበር ይሄን ደግሞ ከተከላካዮቻችን ስፔሻሊ ከማል ተከላካዮቻችን እንፈልጋለን ቡድኖች ከኛ በደም ዲፕ ሆኖ የሚከላከሉበት ሳለ ስፔሻሊ እና ሳሊባያችን ነገር ዛሬ ጨምራ አደሳሰደ ያው ሁለተኛው ከክሮስ ነው የተቆጠረው ሁለቱም ኳስ ከታች በኩል እንዲወጣበት ምንም ማድረግ አይቻልም አምስተኛ የተረዳ ያቺ የተረገመች ኳስ ተቆጠረች አርቴታ 4-4-2 ሊያሳየን ነበር ማለት ሄሱስና ሃቨርትዝን አንድ ላይ ሲያስገባ ማለት ነው ከዛ ማርቲኔሊ ሳካ 4-4-2 ልናይ ነበረው ነገር ግን ያቺ ኳስ ተቆጠረ ቡድናችን ወደ ዲፌንሲቭ ሞድ ገባ ብቻ ግን ቆንጆ ነው አንድ ጎል ይዘን መተናል ሜዳችን ላይ ደግሞ ከ4-5 ጨዋታ በኋላ ስላገኛቸው በጣም አርገን ወደ ዌምብሌ ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ ማንዬ በአንድ ምሽት ሁለት ደስታ ይወለ አንድ ለቪክቶር ዮኬሬሽ ሌላኛው ደግሞ ለክለቤ እናቴን
አንተ ያንን የኮምፒውተር ቲቸር የሆነን ሰውዬ ማለት ነው አርሰናል ምን ማለት እንደሆነ አስተማርኩልህ። የሃንግማን ደጋፊ ምን ማለት እንደሆነ የችለው ደጋፊ አስተማርኩልህ። ሳታውቁ ሰው አትናቁ። አርሰናልን አያውቅም አስተምሩት። ይኸውላችሁ አርሰናል ማለት ይሄ ነው። በሜዳና በደጋፊ ፊት መጥቶ ይልበልባል። እድሜ ልኩን ቼላውን ሲለበልብ የኖረ ቡድን ነው በለው። ይኸውልህ እድሜ ልኩን በቃ በየጊዜው እየሄደ እንደሚያጠጣው ንገርልኝ። ይኸውልህ የቼላው ደጋፊ ስለማያውቅ አፉ ብለናል። በቃ ኦፊሻሊ ነው የምነግርህ። ምን አይነት ቲም ነው! ዋው! ይሄ ጨዋታ እጅግ ወሳኝ ነበረ። ጀማው ከሜዳችን ውጪ ነው ያደረግነው። 3 ነጥብ ያስፈልገናል። ቀብረር ብለን ቀጣዩ ከ20 ቀን በኋላ የምናደርገው ጨዋታ ላይ ብንፈልግ በሜዳና በደጋፊያችን ፊት በማሸነፍ ማጠናቀቅ የምንችለው ጨዋታ ነው። ኦፊሻሊ ማለት ነው ወደ ቀጣዩ ዙር ማለፋችንን ያረጋገጥንበት ስቴትመንት የመታንበት ጨዋታ ነውና እንችላለን። ጀማው እንችላለን። ቀጥታ ለዋንጫ ተፋላሚ መሆናችንን ስታንፎርድ ብሪጅ ላይ ያረጋገጥነው ሜዳችን ላይ እንዳይመስል። ሜዳ ላይ ናና ሞክረኝ። ስንት ጨዋታ ሆነኛል አይደለም አንተ ማንንም አላሸነፈኝም። እንችላለን ጀማው ከማ